ባለቤቴ ሞተች። ከባለቤቴ ጋር በትንሽ ነገር ላይ ተከራከረን። አለመግባባቱ እየተካረረ ሲሄድ አንቺ እዚህ ቤት ውስጥ ከኔ ጋር ኖርሽም ሆነ ሳትኖሪ ምንም የሚፈጠር ነገር የለም። አንዲት ሰራተኛ ባመጣ አንቺ ከምትሰሪው በበለጠ አሳምራ ሁሉንም ነገር መስራት ትችላለች አልኳት። እንባ ባቀረሩ አይኖቿ አየት አድርጋኝ ወደ ሳሎን ቤት አመራች። እኔም ወደ መኝታ ክፍሌ አምርቼ ተኛሁ። በነጋታው ባለቤቴ ሞታ ተገኘች። ከቀብር ስነ ስርዓቱ ከተፈጸመ በኋላ የሚያስተዛዝኑኝ ሰዎች ጋር ሆነን ወደ ቤት ተመለስን። ለተወሰኑ ቀናት ሰዎች ከጎኔ ስላልጠፉ ምንም አልመሰለኝም ነበር። ከቀን ቀን የሚያስተዛዝነኝ ሰው እየተመናመነ ሲመጣ ብቸኝነት ተሰማኝ። ቤቱ የሚውጠኝ መሰለኝ። እንደምንም ብዬ አልጋዬ ላይ ጋደም አልኩ። ባለቤቴ የተኛበት የነበረውን ቦታ ባዶ ሆኖ ሳገኘው ለመጀመሪያ ጊዜ የሀዘን ስሜት ተሰማኝ። ከእንቅልፌ ስነቃ የስራ ሰዓት ረፍዷል። ለምን እንዳልቀሰቀሰችን ልቆጣ ዞር ስል ለካ ከእንግዲህ ላትመለስ ጥላኝ ሄዳለች። ከተጋባን ጀምሮ ቁርስ ደርሷል እንዳይረፍድብህ እያለች ለስራ የምትቀሰቅሰኝ እሷ ነበረች። ቁርስ ሳልበላ ወደ ስራ ቦታ ያመራው። ቀኑ በዝግታ እያለፈ ቢሆንም የሆነ ነገር ቅር እንዳለኝ ይታወቀኛል። ምን ይሆን ስል አሰብኩ። የባለቤቴ የስልክ ጥሪ ነው። ሁሌም ስራዬ ላይ ሆኜ ትደውልልኝ ነበር። ውዴ እንዴት እንደናፈከኝ ልነግርህ አልችልም። ደግሞ እንዳትቆይ በጊዜ እንድትገባ ትለኛለች። እንደ ስትለኝ ልትቆጣጠር ይፈልጋ እየመሰለኝ እናደድባት ነበር። ዛሬ ግን ድምጿ ናፈቀኝ። ሰዓቱ ደርሶ ወደ ቤት የተመለስኩ። ያኔ በር ላይ ቆማ በፈገግታ ትመለከተኝ ነበር። በሰላም ነው እንዲህ አመሸኸው እያለች በፍቅር አይኔን ታየው ነበር። ዛሬ ግን ያ ነገር የለም። ብቸኝነቱና ጨለማው ያስፈራሉ። ኦህ ያ አላህ ያ ረቢ፣ ለካ እስከ ዛሬ በዚህ በሚያስፈራ በዝምታ የተዋጠ ቤት ውስጥ ብቻዋን ሆና ነበር የምትጠብቀኝ። የኔን ፍላጎት እንጂ የሷን አንድም ቀን ከግምት ውስጥ አስገብቼው አላውቅም። አሳዘነችኝ። ያኔ ነው ማሰብ የነበረብህ እንጂ ጊዜው ካለፈ በኋላ ማዘን ምን ይጠቅማል? ስለ ራሴን ወቀስኩ። አምላኬ በድያታለሁ። ያ አላህ በድያታለሁ፣ ይቅር በለኝ። በዚህ ሁኔታ ላይ እያለሁ ክፉኛ ታመምኩ። ከአጠገቤ ሆና የምታበረታታኝ፣ የምትረዳኝ፣ የምትረዳኝ እሷ ብቻ ነበረች። እጆቼን እያሻሸች በፍቅር የምትለግሰኝ፣ የምታጽናናኝ፣ የምታስታምመኝ እሷ ብቻ ነበረች። ዛሬ ግን የለችም። እንዴት ይከብዳል! ይህችን መልካም ሴት በከፍተኛ ሁኔታ ስበድላት መኖሬ ከነከነኝ። ራሴን ጠላሁት። ስቅ ብዬ እያለቀስኩ እያለ ድንገት የኔ ውድ ረፍዷል ተነስ የሚል ድምፅ ከእንቅልፍ ያነቃኝ። ኦህ ለካሲ ሁሉ ጉድ የሚታየኝ በህልሜ ነበር። በድንጋጤ ተውጭ አጠገቤ ሆና በፍቅር አይኔን የምታየኝን ባለቤቴን እቅፍ አደረኳት፣ ሳምኳት። ያ አላህ ያ ረቢ ይቅር በለኝ። ውዷ ባለቤቴን በህይወት አለችልኝ። ከዚህ ቀደም ለበደልኳት ሁሉ ይቅርታ፣ ያ ረቢ ያ አላህ ይቅርታ እያልኩኝ ከዚህ በፊት የበደልኳትን ሁሉ ይቅርታ ታደርግልኝ ዘንድ ተማጸንኳት። ከእንግዲህ ላላስከፋት ለራሴ ቃል ገባሁ። ነገሮች ካለፉ በኋላ ከመጸጸት አሁኑ ከአንተ የሚጠበቀውን ነገር ለማድረግ ጥረት አድርግ። የሰው ልጅ በተፈጥሮ ሙሉ አይደለም። የተወሰኑ ድክመቶች ይኖሩበታል። ያንን ድክመቱን እንደ ማጥቂያ መሳሪያ እየተጠቀምክ ይበልጥ አታቁስለው። በተለይ የህይወት አጋርህ በሆነችው በባለቤትህ ላይ ልቧን የሚሰብር ቃላት ከመጠቀም ተቆጠብ። ወንድሜ ሆይ፣ ሴት ልጅ አንዴ ልቧ ከተሰበረ ይከብዳል ለመጠገን። ተጠንቀቅ። ልብ ያለው ልብ ይበል። ሴት ልጅ አበባ ናት። ካልተንከባከብካት ትጠወልጋለች፣ ከተንከባከብካት ደግሞ ትፈካለች። በእጅህ ላይ የያዝከውን ወርቅ እንደ መዳብ አትቁጠረው። ወንድሜ ሆይ ይህን ጊዜ ተንከባከባት። ከሶሻል ሚዲያ ያገኘሁት። ልብ ያለው ልብ ይበል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።